صوم غد عن أداء فرض رمضان هذه السنة إيمانا واحتسابا لله تعالى نويت صوم غد ينجن كان لما صوم نياو عن أداء فرض رمضان هذه السنة يزهن أمت يا رمضان قديتها لما وطات لما صوم نياو إيمانا مؤمن هنيا واحتسابا لله تعالى كالله زند أجرا فلاقي هنيا لما صوم نياو إيجنن كالا ይሄ ሙሉ የሆነው የንያ አይነት ነው አክመሉ ሙሉ የሆነው ይሄ ነው ቀላል ነው نويت صوم غد عن أداء فرض رمضان هذه السنة إيمانا واحتسابا لله تعالى የነገን ቀን የረመዳንን ግዴታ የዚህን አመት የረመዳንን ግዴታ ለመወጣት ለአላሁ ተዓላ ብዬ ከአላህ አጅር ፈላጊ ሆኜ እጾማለሁ ይሄ ሙሉ የሆነው የንያ አይነት ነው وقال بعض كافي العلماء منالو يكفي أن ينوي في ليلة اليوم الأول منه جميع أيام رمضان قدم بشافعية مذهب بيلاليتوا يندندون كان منيات አለብን ብለን ነበር በሻፊعية مذهب كافي العلماء ደግሞ የመጀመሪያው ቀን ሁሉንም መንያት ይችላል አሉ የመጀመሪያው ቀን ሁሉንም ለምሳሌ ምን ይላል نويت صيام 30 يوما عن شهر رمضان هذه السنة የመጀመሪያው ቀን የዚህን አመት የረመዳንን 30 ቀን ለመጾም ነይቻለሁ ካለ ይሄ በቂው ነው ብለዋል ከፊል ዑለሞች በሻፊያ ግን በየለሊቷ ስለዚህኛ የረመዳን የመጀመሪያው ለሊት ላይ ምን ማለት እንችላለን نويت صيام 30 يوما عن شهر رمضان هذه السنة የዚህን አመት የረመዳን ለመጾም ለአላህ ብዬ ለመጾም አጅር ፈላጊ ሆኜ 30 ቀን ለመጾም ነይቻለሁ ማለት እንችላለን ከዛም በኋላ ደግሞ በየቀኑም ብንነያው ጥሩ ነው احتياطን ይወሰድን ይሆናል አንድ ቀን እንኳን ከረሳ በከፊ ዑለሞች ንግግር መጀመሪያ ቀን የ30ውን ቀን ይነያው ይጠቅምሃል ማለት ነው ሌላኛው ሐኢድ ወንፈሳ ሐይድና ንፋስ የወር አበባና የወሊድ ደም ላይ የሆነች ሴት ደሙ ከቆመላት ብዙ የሚከሰት ነው ይሄ እህቶቻችን በደንብ ሊከታተሉት ይገባል ደሙ ከቆመላት ለሊት ስትነሳ ለምሳሌ ለሰሁር ደሙ ከቆመላት መነያት ትችላለች hatta ገና ሳትታጠብ እንኳን ቢሆን መነያት ትችላለች ማለት ነው ከዛም በኋላ ለኪር ለሱብሂ ወይም ለፈጅር ሶላት ትታጠባለች ማለት ነው ከነዩ በኋላ መብላት መጠጣቱ ምንም ችግር የለው ምንም ጉዳት አያስከትልም ማለት ነው ነገር ግን ወመናመ ለይለን ወለም ينوي الصيام ረስቶ የተኛ ለምሳሌ አፍጥሮ ረስቶተኛ ከዛም ሲነቃ ፈጅር ወጥቷል አልነያም ማለት ነው ለሊት መነያት አለበት ብለናልና ይሄ ሰው ምን ማድረግ አለበት ብዙ ጊዜ ይከሰታል የደከመው ሰው ሊከሰትበት ይችላል ይሄ ሰው ምን ማድረግ አለበት ሙሉ ቀኑን ከሚያስፈጥሩ ነገራቶች ተቆጥቦ ተከልክሎ ርቆ ይውላል ይሄንንም ቀን ከረመዳን በኋላ ረመዳን እንደወጣ ቀዷ ማውጣት ይኖርበታል ለምን ግዴታ የሆነ ጾም ለሊት ላይ መነያቱ ግዴታ ስለሆነ ለምሳሌ ረመዳን ላይ ለሊት መነያቱ ግዴታ ስለሆነ አማ ሱና ከሆነ የሚጾመው ለምሳሌ